ሰላም ጤና ይስጥልኝ። እንዴት አደራችሁ? ዛሬ ስለ አቶሚክ ሃቢት ወደ ዋናው ፖርሽን ገብቼ ኮንሰፕቶቹን የእያንዳንዱን ዩኒት ኮንሰፕት ከማንሳቴ በፊት የመጽሐፉ ደራሲ ማን ነው የሚለውን ቪዲዮ ሰርቼላችሁ ነበር እና የተወሰኑ ሰዎች በውስጥ የምናካበድከው ብለው አስተያየት ሰጡኝ እና በጣም ገረመኝ። ሎክ የአቶሚክ ሃቢት መጽሐፍ ደራሲ ገና በልጅነቱ ከዩኒቨርሲቲ ስትሬት ዘግቶ ነው ያለፈው። በትምህርት ከወሰድን ስትሬት ዘግቶ ነው ያለፈው። ከፕሬዚዳንቱ ሜዳሊያ ተሸልሞ ነው ትምህርቱን ያጠናቀቀው። ቤዝቦል አትሌት፣ የሀገሪቷም ዩኒቨርሲቲው ምርጥ አትሌት ተብሎ ተሸልሞ ነው ያለፈው። ለዚህ ሁሉ ውጤት ደግሞ የበቃው ጉዳት ከደረሰበት ከሞት አፋፍ ከተረፈ በኋላ ነው የሁሉ ጥንካሬ ያመጣ እና ይሄ ሰው ያደረጋቸውን ለውጦች ያደረጋቸውን የህይወት መንገዶች ለሰዎች ማጋራት ይጀምራል። በምን መንገድ ነው ለውጥ ያመጣው? እንዴት ስኬታማ ሊሆን ቻለ? ይህ ሁሉ ስኬት እንዴት መጣ? እንዴት አመጣሁት የሚለውን እንዴት ነው የተጓዝኩት የሚለውን ለሰዎች በማጋራት ብዙ ተከታይን ያፈራ ብዙ ተወዳጅነትን ያፈራ ሰው። ይህን ተወዳጅነቱን ያየ አንድ ትልቅ ካምፓኒ ወደ መጽሐፍ ቀይረው የምጽፋቸውን ጽሁፎች የምጽፋቸው ለሰዎች የምታጋራቸውን ሀሳቦች ወደ መጽሐፍ ቀይረው ብሎት ለምኖት አቶሚክ ሃቢትን መጽሐፍ የጀመረው በ28 ዓመቱ በ2015 28 ዓመት ወጣት ሆኖ ማለት ነው። ሎክ እናነጻጽር። እኔና እናንተ ምናልባት በ28 ዓመታችን ፌስቡክ ላይ እንቶ ፈንቶ ነው የምንጽፈው። ይሄ ልጅ ግን በ28 ዓመቱ ከትልቅ ካምፓኒ ጋር አግሪመንት ገብቶ መጽሐፍ እየጻፈ ነበረ። ይሄ ልጅ ከ28 ዓመት በፊት የህይወት መንገዶቹን እያጋራ የስኬት መንገዶቹን እያጋራ ብዙ ተከታይ ብዙ አድናቂ ያፈራው ከ28 ዓመት በፊት ነው። ምናልባት እናንተ ከ28 ዓመት በፊት የጻፍናቸው የፌስቡክ ፍሬንዶስ ኢንቦክስ የሴቶች ኢንቦክስ ቢሆን ነው ወይም ፌስቡክ ላይ ለቅልቀን አንድ ሰው ላያነብልን ወይም ላያይልን የሚችል ይሄ ልጅ ብሎጉ 200,000 አንባቢ ተከታይ ሲያፈራ ምናልባት እናንተ በ28 ዓመታችን በፊት ከ28 ዓመታችን በፊት ፌስቡክ ላይ የምንጽፈው እንቶ ፈንቶ ነው ወይም ቁም ነገርም ያለው ብንጽፍ ቁም ነገር ያለው ሰው ነው ተብለን የሚያነብልንም ላይክም የሚያደርግ አልነበረም ሊሆን ይችላል። ይሄ ልጅ በ28 ዓመቱ መጽሐፍ እየጻፈ ብዙ ትላልቅ ተቋማት ሰራተኞቻቸውን ኮች እንዲያደርግ እንዲያሰለጥን ትሬን እንዲያደርግ ይጋበዝ ነበር። በትላልቅ መድረኮች ንግግር እንዲያደርግ የህይወት መንገዱን ንግግር እንዲያደርግ በአውሮፓና በአሜሪካ እየተጋበዘ ንግግር ያደርግ ነበር። ምናልባት እኔና እናንተ በ28 ዓመታችን ካፌና መናፈሻ ካፕል ይሆናል ተፈንቶ ስናወራ ነው የነበረ። ይሄ ሰው ግን በአውሮፓና በአሜሪካ እየዞረ የህይወት ልምዱን ለዛው እየተከፈለ በሌላ መንገድ ሳጣራ እስከ 50,000 በኤቨን እንደሚከፈለው አረጋግጫለሁ። በአውሮፓና በአሜሪካ እየዞረ ትላልቅ ተቋማት እየጋበዙት ንግግር ያደርግ ነበር። የእሱን የህይወት መንገድ ለመስማት ሁሉም አፉን ከፍቶ ያዳምጥ ነበር። ሺዎች በአዳራሽ ተሰብስበው ያዳምጡት ነበር። እኔና እናንተ በ28 ዓመታችን ምናልባት ካፌና መናፈሻ ከሴቶች ጋር ተቀጣጥረን ሊሆን ይችላል፣ ከወንዶች ጋር ተቀጣጥራችሁ ሊሆን ይችላል። እኔና እናንተ በ28 ዓመታችን ቼክ ነው ስናሳድድ ነበር። በየካፌው ነው እየዞርን በየመናፈሻው ነው እየዞርን ከቼክ ጋር ስንጃጀር ነበር። ይሄ ልጅም በ28 ዓመቱ ሚሊዮኖች ለዛውም ትላልቅ ተቋማት ትላልቅ ኢቨንቶች ናና ንግግር አድርግ እናዳምጥ ብለው ይለምኑት ነበር በትላልቅ ክፍያ። ምናልባት $50,000 አሳንሳችሁ ከሆነ በኢትዮጵያ ሚሊዮን መጡት። እንዴት ጀምስ ክሌርን ሰው ያናንቃል? ይሄ ልጅ እንዴት ያናንቃል? ሚሊዮኖች የሚያዳምጡ አፋቸውን ከፍተው የሚያዳምጡ ሰው እንዴት ያናንቃል? ሰው ይሄ ልጅ በ29 ዓመቱ በታይም እና በፎርቹን መጽሔት አርቲክሎችን እየጻፈ 8 ሚሊዮን ሰው ነው ያየው። 8 ሚሊዮን ሰው ነው ያየው በአንድ ዓመት ውስጥ 8 ሚሊዮን ነው ያነበበለት።
መጽሔቶቹ እዚህ ፌስቡክ ላይ እንደምንፖስተው አይነት መጽሔቶች አሉ። መጽሔቶቹ የዓለም ተጽዕኖ ፈጣሪዎች የሚሰፍሩበት መጽሔት ነው። ኢንተሌክቹዋል የሆኑ ሰዎች የሚጽፉበት መጽሔት ነው። ትላልቅ ድርጅቶች ለዛውም ቶፕ 500 ካምፓኒዎች ሊስት የሚደረጉበት ገቢያቸው፣ አክሲዮናቸው የሚዘረዘርበት መጽሔት ላይ አርቲክል ይጽፍ ነበረ። መጻፍ ብቻ ሳይሆን 8 ሚሊዮን በአንድ ዓመት ተነቦለታል። እኔና እናንተ ላለፉት በርካታ ዓመታት ፌስቡክ ላይ የጻፍነው ጽሁፍ 8 ሰው ላይክ አልነበረም። የጻፍነው ምናልባት ከፎቶ የዘለለ ፖስትም አድርገን አናውቅም። ነገር ግን ብናደርግም ብንጽፍም 8 ሰው ላይክ አድርጎታል። ይሄ ሰው ግን ከ100 ዓመት በፊት በተመሰረቱ መጽሔቶች ላይ ትላልቅ ተጽዕኖ ፈጣሪ ሰዎች በሚሰፍሩበት መጽሔት ላይ ስሙ ለተደጋጋሚ ይነሳ ነበረ። እንደ ብርቅም እንደ ድንቅም ይነበብ ነበረ። ትላልቅ ሲኢኦዎች ነው የሚያነቡት፣ ስራ አስኪያጆች ነው የሚያነቡት፣ መሪዎች ነው የሚያነቡት የእሱን ጽሁፍ የእሱን አርቲክል። የኔና እናንተ ሃይስኩል ምናልባት ፎቶ ፖስተር የትምህርት ቤት ያልበሰሉ ህፃናት ይሆናል ላይ የሚያደርጉት። ኢንቴሌክቹዋል የሆኑ ሰዎች ከኔ ኢግኖር ነው የሚያደርጉት ወይም ብሎክ ነው የሚያደርጉት። እንደዛ ያለ ጽሁፍ ነው ፖስት እንዳይመጣባቸው። ሰው እንዴት ይሄንን ሰው ይንቃል? አንድ ሰው እኮ አንድ ሰው ለመናቅ ከሚንቀው ሰው 1% እንኳን የተሻለ ሆኖ መገኘት። ከ100 ዓመት በፊት በተመሰረቱ መጽሔቶች ላይ ተጽዕኖ ፈጣሪ ሰዎች ብቻ በሚሰፍሩት መጽሔት ላይ አርቲክሎችን በየጊዜው እየጻፈ ሚሊዮኖች ያነቡለት ነበር። ይህን ሰው እንዴት ሰው ይንቃል? ፌስቡክ ላይ አንድ ጽሁፍ ጽፎ አንድ ሰው ላይክ የማያደርግለት ሰው፣ አንድ ሰው የማያነብለት ሰው እንዴት ይህን ሰው እንዴት ይንቃል? ኢንተሌክቹዋል የሆኑ ሰዎች ነው የሚያነቡለት ስም እየተባለ እንዴት ይህንን ወጣት እንዴት ይንቃል? ለዛውም በ29 ዓመቱ ቼክ ሲያጋጋ የሚውል ወጣት ይሄን ይንቃል? ይሄን ልጅ ይንቃል? ከምጡቅ አይምሮ ካላቸው ሰዎች ጋር የሚውል ሰው ሰው ይንቃል? ሲኢኦዎች፣ ማናጀሮች፣ ስራ አስኪያጆች፣ የትላልቅ ተቋማት መሪዎች ጽሁፎቹን የሚያነቡለትን ሰው እንዴት ድንጋይ ላይ ተቀምጦ የሚውል ሰው እንዴት ይንቃል? የአሜሪካ 500 ፎርቹን ካምፓኒዎች ፎርቹን መጽሔት ላይ የሚሰፉ ካምፓኒዎች ቶፕ 500 ብሎ ሊስት የሚያደርጋቸዋል። ስለነሱ ብቻ የሚጽፍ መጽሔት የሚጽፋቸው ካምፓኒዎች ሲኢኦዋቸው በዚህ በ29 ዓመት ወጣት ስልጠና ወስደዋል፣ አሰልጥኗቸው ሲኢኦዎች ፊት ቆሞ ስልጠና ሰጥቷል እየተባለ እንዴት ይህንን ወጣት ይንቃል? ለዛውም ድንጋይ ላይ ተዘብዝቦ የሚውል ሰው ምንም በህይወቱ አንድ እርባና ያለው ነገር ሰርቶ ማያውቅ ሰው፣ ምናልባት በሰፈሩ ውስጥ አንድ ሰርግ ቢኖር ለሰርግ እንኳን የማይጠራ ሰው 500 ምርጥ ካምፓኒዎች አሰልጥነን ብለው ጠርተውታል። በዓለም ትላልቅ ኢቨንቶች ላይ ተጠርቷል፣ እንዲያሰለጥን ተጠርቷል። የተጠራን ሰው እንዴት ይባላል? እንዴት ይንቃል? ሰው እንዴት አታካብድ ይባላል? ይሄ ሰው ከሲኢኦዎች እንደ ኢትዮጵያ አየር መንገድ መሪ፣ እንደ ኢትዮ ቴሌኮም እንደ ፍሬት ሲኢኦ እንደሱ አይነት መሪ፣ እንደ ሚድሮክ ኢንቨስትመንት ግሩፕ አይነት መሪ ሲኢኦ እነሱ ነው ያሰለጠነው። እንደነሱ አይነቶቹን ቶፕ 500 ሲኢኦዎችን አሰልጥኗል ሲባል እንዴት አታካብድ ይባላል? ሰፈር ላይ በተደገሰ ሰርግ እንኳን ትዝ ተብሎ የማይጠራ ሰው በአሜሪካ በትላልቅ ኢቨንቶች ላይ ሚሊዮኖች ፊት ንግግር እንዲያደርግ የተጋበዘ ሰው የተሻሉ ሰዎች መናንቁት ኦኬ፣ የሰውየውን ሀሳብ መተቸት ወይም ይካረናል ማለት ኦኬ። ስኬት በስኬት ላይ እየደራረበ የመጣ ሰው ሚሊዮኖች ፊት ቆሞ ንግግር የሚያደርግ ሀሳቡን የሚያጋራ የሚለመን ሰው፣ የትላልቅ ድርጅቶች ሲኢኦ፣ ስራ አስኪያጆች፣ መሪዎች እንዲያሰለጥናቸው የሚለምኑትን ሰው ይንቃል። 12ኛ ክፍል ማለፍ አቅቶት በንጥልጥል ያለፈ ሰው፣ ከዩኒቨርሲቲ ኤፍ ደርድሮ የወጣ ሰው
ደርድሮ የተመረቀን ሰው እንዴት እያዳድቃል? ከዩኒቨርሲቲ ፕሬዚዳንት ሜዳሊያ ተሸልሞ ትምህርትን ያጠናቀቀን ሰው እንዴት ሰው ይላል? ካፌ ለካፌ ችግ ዞን ቢዞር ሰው እንዴት ያዳድቀዋል? በጣም መናፈሻ ለመናፈሻ ችግ ዞን የሚዞር ሰው እንዴት ያዳድቀዋል? አረ ትንሽ ሻል እንበልና የተሻሉ ሰዎችን ድፍረቱም ይኖራል ለመንቀፍ ለመተቸት ትንሽ ሻል አይሻልም? እኔ መጽሐፍን ከ2 ዓመት በፊት ነው የነበርኩት። የሚገርም መጽሐፍ ነው። በተለይ ልጁ የመጣበትን መንገድ ሳስብ መጽሐፉ ምን አይነት ወርቅ እንደሚሆን ደምድሜ ነው ወደ ማንበብ የሄድኩት። ምክንያቱም ከሲኦ ጋር የት ሲገናኝ የነበረ ሰው ነው የጻፈው። ምክንያቱም በተለያዩ የአውሮፓና የአሜሪካ ከተሞች ላይ እየዞረ ንግግር ሲያቀርብ የሰዎች ጋር ኮሚኒኬት ሲያደርግ ወይም ልምዱንና ልምዳቸውን ሲለዋወጡ ብዙ ልምዶች ሲያካበተ ሰው መጽሐፍ ስለሆነ ጓጉቼ ነው። ከአንድ ሲኦ ራሱ ጋር የተነጋገረ ሰው ብዙ የካበተ ልምድ አለው። ከሲኦ ጋር ነው የድርጅት መሪ ጋር ስለነበረ የተነጋገረው። እንኳንስ ከ500 ድርጅቶች መሪ ጋር የተገናኘ የተነጋገረ መገናኘት መነጋገር ብቻ ሳይሆን ያሰለጠነ ሰው እንግዲህ አስብ። ዲያሎግ ሲያደርጉ ሲነጋገሩ እርስ በራሳቸው ሀሳብ ሲለዋወጡ ምን ሊለዋወጡ እንደሚችሉ ይሄ ሰው ነው መጽሐፉን የጻፈው ብዬ ነው ጓጉቼ የነበርኩት። ምናልባት ይህን መጽሐፍ የማግኘት እድሉ የሌለው ሰው ቢያገኘውም የማንበብ ጊዜና ሁኔታው ለማይፈቅድለት ሰው የመጽሐፉ ጭብጥ ሀሳብ ምን እንደሚመስል ለመጠቆም ሂንት ለመስጠት ያህል ነው የምሰራው።